ባለፈው 33 ዓመት በኤርትራ አንድም ዩኒቨርሲቲ አልተገነባም። በኤርትራ አንድም ምክር ቤት የለም፣ ፓርላማ የለም። የህግዴፍ አመራሮች ለስብሰባ ከተቀመጡ 23 ዓመት ሆናቸው። የሚኒስትሮች ጉባኤ ተደርጎ አይታወቅም። የሃይማኖት ገደብ እንደተጣለ ነው። እንደ አውሮፓውያን አቆጣጠር በ1997 የተረቀቀው ህገ መንግስት አሁን መደርደሪያም ላይ ስለመኖሩ አይታወቅም። የብሉምበርግ ጸሐፊዎቹ ኒዛርና ሳሙኤል እንዳሉት የኤርትራ ፍትህና ዲሞክራሲ በኢሳያስ አፈወርቂ መዳፍ ከወደቀ ከ30 ዓመታት በላይ አለፉ። ታዋቂው የሊበራል ዲሞክራሲ ፕሮፌሰር ፍራንሲስ ፉኩያማ ከ6 ዓመታት በፊት ባሳተሙት መጽሐፋቸው ውስጥ እንዳስነበቡት እንደ አውሮፓውያን አቆጣጠር ከ1993 ወዲህ 110 የዓለም ሀገራት ቢያንስ ለአመል ያህል የምርጫ ፖለቲካ ማካሄድ ጀምረዋል። ሀገራቱ ዲሞክራሲ ለድርድር የማይቀርብ የፖለቲካ ህግ መሆኑንም ላፋቸውም ያህል ቢሆን ተቀብለዋል። ይህ ጊዜ እንግዲህ ኤርትራ ከኢትዮጵያ ተገንጥላ ራሷን መምራት የጀመረችበት ዘመን ነው። ይሁን እንጂ እሷ አገር ከሆነች በኋላ 110 አገራት ዲሞክራሲን ለመቀበል ሲወስኑ፣ በኤርትራ ግን ዲሞክራሲ የሚለው ቃል የሚገኘው ህዝባዊ ግንባር ለዲሞክራሲና ለፍትህ ከሚለው የሻዕቢያ የከተማ ስም ላይ ብቻ ነው። ከዚያ ይልቅ ኢሳያስና ሻዕቢያዎች ዲሞክራሲ ማለት አሜሪካ ዓለም ላይ የጫነችው ክፉ መንፈስ ነው ብለው ያስባሉ። በሚያዝያ ወር 1985 ዓ.ም ሃዳስ ኤርትራ ከተባለ ጋዜጣ ሌሎች የፖለቲካ ፓርቲዎች እንዲመሰረቱ ትፈቅዳላችሁ ወይ የሚል ጥያቄ የቀረበላቸው አቶ ኢሳያስ በ1979 የተካሄደው የድርጅታችን ጉባኤ መድብለ ፓርቲን እንድንፈቅድ ወስኗል። አሁንም ሐሳባችን አልተቀየረም። ህዝቡ የራሱን የፖለቲካ ፓርቲዎች እንዲመሰርት እየተባበርን ነው ብለው ነበር። የሆነው ግን ተቃራኒው ነው። በኤርትራ ምድር የዲሞክራሲ ናፍቆትና ፈና ከጣሊያን ጊዜም የባሰ ሆኗል። አቶ ኢሳያስ ምርጫ የምታደርጉት መቼ ነው ሲባሉ ምርጫ ምንድን ነው እያሉ ጥያቄን በጥያቄ እየመለሱ ስልጣንን ሁለት ጠጉር አወጡበት። አፍሯቸው እስኪመለጥም ከረሙበት።